ጤና ለእናንተ የፍቱን ቤተሰቦች እንደምን ከረማችሁ? የፍቱን ቤተሰብ አባላን ናችሁ። በየጊዜው የምንለቃቸው ቪዲዮዎች እንዲደርሷችሁ ላይክ፣ ሼር እና ሰብስክራይብ በማድረግ የፍቱን ቤተሰብ እንዲሆኑ እንጋብዞታለን። በብዙ ያተርፉበታል። ለዛሬ ደግሞ ይዘንላችሁ የመጣነው በቤት ውስጥ በመናገኛቸው ተፈጥሯዊ ነገሮች አማካይነት በመጠቀም እንዴት የቆዳ መሸብሸብን መከላከል ወይም ማጥፋት እንደምንችል የሚያሳይ ቪዲዮ ነው። እንዲሁም ያማረና የወጣት ቆዳ እንዲኖረን የሚያደርግ ምርጥ ማስክ ነው። ተከታተሉ። ይህንን ማስክ ለማዘጋጀት የመጀመሪያ የሚያስፈልገን ነገር ኪያር ወይም ከከምበር የምንለው የፍራፍሬ አይነት ነው። ኪያራችንን ከመጠቀማችን በፊት ውጭውን ፓርት በደንብ ማጽዳትና ቆሻሻውን ማስለቀቅ እንዳንረሳ። እኔ ለጊዜው ይበቃኛል ያሰብኩት ግማሽ ኪያር ስለሆነ ግማሽ አዘጋጅቻለሁ። እናንተ ግን ያያችሁ መጨመርም መቀነስም ትችላላችሁ። ያዘጋጀነውን ኪያር እንፈገፍገዋለን በደንብ አድርገን መረቁን ለማግኘት ማለት ነው። እናንተ ግን መፈልፈግ ከከበዳችሁ ወይ ከሰለቻችሁ ወይ ካልተመቻችሁ እና ሞር ደግሞ ለፍጥነት ከፈለጋችሁ በማንኛውም መፍጫ መፍጨት ትችላላችሁ። በነገራችን ላይ ኪያር ለቆዳ በጣም ብዙ ጥቅም አለው። በተለይ ደግሞ ሴንሲቲቭ ለሆነ ቆዳና በብጉር በተደጋጋሚ ለሚጠቃ ቆዳ በጣም ተመራጭ የፍራፍሬ አይነት ነው። እንዲሁም ደግሞ በውስጡ ባለው ውሃ ወይም ፈሳሽ አማካኝነት በእድሜም ሊሆን ይችላል ከእድሜ በፊትም ሊሆን ይችላል የሚመጣ የቆዳ መሸብሸብን ሃይድሬት በማድረግ ቆዳችን ድርቀት እንዳያጋጥመው ያደርገውና መሸብሸብን ይከላከልልናል። እኔ እዚህ ጋር በማስክነት ተጠቀምኩት እንጂ ኪያርን መጠጣችን ላይ ፈጭተን መጠቀም እንችላለን። ምግባችን ላይ ሰላጣ ላይ ለምሳሌ አሁን በጥሬ ያስገባን ኢቭን ብቻውንም እየበላን ብዙ ጥቅሞችን ማግኘት እንችላለን። እዚህ ጋር እንደ ማስክነት አሳየዋችሁ እንጂ ኪያር በጣም ብዙ ጥቅሞች አሉት። ጥቅሞቹን በዝርዝር ሌላ ቪዲዮዎች ላይ ወደፊት አሳያችኋለሁ። የሚያስፈልጋችሁ ያክል ደረጃ እስክትደርሱ ፈግፍጉት ሳይሰለቻችሁ። ከፈጫችሁትም የሚያስፈልጋችሁ መጠን ወስዳችሁ መጠቀም ትችላላችሁ። እኔ ለጊዜው ይሄ በቃኛል ስላሰብኩኝ እዚህ ጋር መፈልፈጌን አቆማለሁ። እናንተን እያያችሁ እንደሚመቻችሁ አድርጉት። ካነሰባችሁ መጨመር ከበዛባችሁ ደግሞ መቀነስ። ቀጣይ የሚያስፈልገን ውህዱ ላይ የምንጨምረው ነገር ደግሞ የሽምብራ ዱቄት ይባላል። የሽምብራ ዱቄት አገራችን ላይ በማንኛውም ባልትና እናገኘዋለን። ግን እዚህ ሀገር ከሆነ ነገር ጋር ይቀላቅሉታል ብላችሁ የምትሰጉ ከሆነ ያው ለፊት ደግሞ በጣም የተመረጠ ነገር ስለሆነ መጠቀም ያለብን እንደዛ የምትሰጉ ከሆነ እኔ የምመክራችሁ ጥሬ ሽምብራውን ገዝታችሁ እቤታችሁ ፈጭታችሁ መጠቀም። የሽምብራ ዱቄት በፀሐይ የጠቆረ ፊትን ለማንጣት፣ ለቆዳ ጥራት፣ አላስፈላጊ ቅባትን ለመቀነስ፣ ብጉርን ለመከላከል፣ የብጉርን ጠባሳና ጥቋቁር ጠብጣቦች ለማስወገድ ይጠቅመናል። የሽምብራ ዱቄት በሀገራችን ከድሮም ጀምሮ የሚጠቀሙት ነገር ነው ለማስዋቢያነት። በተለይ ደግሞ በከተማው አካባቢ ያው እንደ ወሬም ቢሆን የሰማነው ቤተመንግስቱ አካባቢ ፕሮግራም ሲኖራቸው የሚጠቀሙት የሽምብራ ዱቄት ነው። እኔ ውህዴ ላይ አንድ የሾርባ ማንኪያ ነው የምጠቀመው። የሽምብራ ዱቄት ግን ካላገኛችሁ እንደ አማራጭ የበቆሎ ዱቄት መጠቀም ትችላላችሁ። ከዛ ማደባለቅ ነው። ሽታው እንዴት ደስ እንደሚል! ቀጣይ ለሆዳችን የሚያስፈልገን ደግሞ እንቁላል ነው። እንቁላል በውስጡ በሚይዘው ፕሮቲን አማካኝነት እንዲሁም ደግሞ ኤክሰስ ኦይል ወይም ደግሞ ቅባታማ ፊትን በመምጠጥ ቆዳችንን ከእርጅና ይከላከልናል። የቆዳ መሸብሸብን ይከላከልናል። ከፀሐይ የጠቆረ ፊትን ይከላከላል። እንዲሁም ጥርት ያለ ፊት እንዲኖረን ያደርግልናል። የእንቁላል ነጩ ክፍል ቅባታማ ፊት ላለው ሰው በጣም ተመራጭ ነው። የተሸበሸበ ቆዳ ራሱ ብቻውን ከምንም ጋር ሳንቀላቅለው ብንጠቀመው በተደጋጋሚ ማለት ነው ብዙ ለውጥ እናይበታለን።
እኔ ለጊዜው እንቁላል ነጩን ፓርት ነው የምጠቀመው። ደረቅ ቆዳ ከሆነ ግን ያለ ሙሉ የእንቁላሉን ፓርት ነጩንም ቢጫውንም መጨመር እንችላለን። እንዲህ ነጩን ፓርት ከቢጫው ከለየነው በኋላ ውህዳችን ላይ እንጨምራለን። ከዛም ማማሰል። በደንብ ሁሉም እንዲዋሃድልን አንድ ላይ በደንብ እናማስላለን። እንዲህ አረንጓዴው ነገር ወይ ደግሞ ልጣጩ የሚደብራችሁ ከሆነ በመፍጫም መፍጨት እንችላለን። በመፍጫም ተፈጨ፣ በመፈግፈጊያም ተፈገፈገ አንድ አይነት ነው ጥቅሙ። ልዩነቱ ምንድነው? ያኛው ሞር ስሙዝ ወይም ደግሞ ሞር ልስልስ ይሆንልናል በመፍጫ ከሆነ። እኔ ግን ለጊዜው በመፈግፈጊያ ነው የተጠቀምኩት። ቀጣይ ደግሞ ለማስካችን የሚያስፈልገን ኦሊቭ ኦይል ነው። ኦሊቭ ኦይል ባክቴሪያን በመግደል ቆዳችንን ሞይስቸራይዝ እና ሃይድሬት በማድረግ በጣም የታወቀ ነው። ኦሊቭ ኦይል በጣም ጠቃሚ ቢሆንም አንዳንድ ጥናቶች እንደሚያሳዩትና እኔም ቢሆን ኢንተርኔት ላይ ሰርች አድርጌ ሪሰርቾችን ብዙ ነገሮችን አንብቤ እንዳገኘሁት ከሆነ ለሴንሲቲቭ እና ብጉር የሚያጠቃቸው ቆዳዎች ተመራጭ አይደለም። ስለዚህ ከኦሊቭ ኦይል ይልቅ ካገኘን አልመንድ ኦይል ካለን ደግሞ ቫይታሚን ኢ ኦይል መጠቀም እንችላለን። እነዚህንም ቢሆን ካጣን ኦይል አለመጠቀም እንችላለን። እነዛ እስካሁን የተጠቀምናቸው ውህዶች በቂ ናቸው። ኦሊቭ ኦይል ከተጠቀምን ግን አንድ የሻይ ማንኪያ ኦሊቭ ኦይል በቂያችን ነው። አሁንም እናቀላቅላለን። ይሄ ማስክ ለምን ይጠቅመናል ካላችሁ ያለ ጊዜ የሚመጣ የቆዳ መሸብሸብን ወይም ደግሞ ሰው ማርጀት አይቀርም በእርጅና ጊዜ የሚመጣ የቆዳ መሸብሸብን በመቀነስ ያለ ጊዜ የሚመጣ የቆዳ መሸብሸብን ደግሞ በመከላከል ቆዳችን ልስልስና የወጣት ቆዳ እንዲኖረን ያደርጋል። ይሄንን ማስክ ፊታችንን፣ አንገታችንን፣ አይናችን ስር ታጥበን መቀባት እንችላለን። አይናችን ስር ከቆዳ መሸብሸብ በተጨማሪ አይኖች ስር የሚወጡ የአይን እብጠቶችን በመከላከል በጣም ይታወቃል። ይሄን ማስክ ከተቀባን በኋላ ከ10 እስከ 15 ደቂቃ ቆይተን መታጠብ እንችላለን። የተረፈንን ማስክ ደግሞ ፍሪጅ ውስጥ አስቀምጠን እስከ ሳምንትም ቢሆን መጠቀም እንችላለን። ለውጥ ለማየት ከፈለግን ይሄንን ማስክ ፊታችንን፣ አንገታችንን በቋሚነት ሳይሰለቸን ብንቀባ ይመረጣል። አንዴ ወይም ሁለቴ ብቻ ብንጠቀመው ወዲያው ለውጥ ቢያሳየንም ቋሚ የሆነ ለውጥ ስለማናገኝነት በቋሚነት ቢያንስ 1 ወር ወይ 2 ወር ተከታታይ ተቀብተን ፍቱን የሆነ ነገር እናገኝበታለን። እንደምትወዱትና ተጠቅማችሁ ለውጥ እንደምታገኙበት በጣም እርግጠኛ ነኝ። ተጠቅማችሁ ያገኛችሁትን ለውጥ ኮሜንት ላይ ጻፉልኝ። እንደዚህ በቆዳ መሸብሸብ ወይ ደግሞ ቆዳችሁ እንዳይሸበሸብ የሚፈልጉ ወዳጆች ካሏችሁ ይሄንን ሼር በማድረግ የማስኩ ተጠቃሚ እንዲሆኑ እንድታደርጉ ጋብዛችኋለሁ። አብራችሁኝ ስለቆያችሁ አመሰግናለሁ። እንዲሁ በተመሳሳይ ቀጣይ ቪዲዮ ላይ እስክንገናኝ ድረስ ሰላም ቆዩ። መልካም ጊዜ።